ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ ስፖርታዊ መረጃዎችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የአፍሪካ ዋንጫ ሞሮኮ ካሜሩንን በማሸነፍ ለግማሽ ፍጻሜ አለፈች። በአፍሪካ ዋንጫ የሩብ ፍጻሜ ጨዋታ አስተናጋጇ ሞሮኮ ካሜሩንን 2-0 አሸንፋለች። ብራሂም ዲያዝ እና ኢስማኤል ሳባሪ የሞሮኮን ግቦች አስቆጥሯል። የሪያል ማድሪዱ ብራሂም ዲያዝ በውድድሩ 5ኛ ግቡን አስቆጥሯል። ሞሮኮ በግማሽ ፍጻሜው ከአልጄሪያና ናይጄሪያ አሸናፊ የምትገናኝም ይሆናል። ሴኔጋል ለግማሽ ፍጻሜ አለፈች። በአፍሪካ ዋንጫ የሩብ ፍጻሜ ጨዋታ ሴኔጋል ማሊን 1-0 በማሸነፍ የግማሽ ፍጻሜ ተፋላሚ መሆኗን አረጋግጣለች። ማሊ የቪ ቢስማን 45ኛው ደቂቃ ላይ በቀይ ካርድ ባጣችበት ጨዋታ ኤልማን ኒዳዬ የሴኔጋል የማሸነፊያ ግብ አስቆጥሯል። የ2019 የአፍሪካ ሻምፒዮኗ ሴኔጋል በግማሽ ፍጻሜው ከግብፅና ኮትዲቫር አሸናፊ የምትገናኝም ይሆናል። ዛሬ የሚደረጉ ጨዋታዎችን ስንመለከት ናይጄሪያ ከአልጄሪያ እንዲሁም ግብፅ ከኮትዲቫር እናገኛለን። በሞሮኮ አስተናጋጅነት እየተካሄደ የሚገኘው የ2025 የአፍሪካ ዋንጫ ወደ ግማሽ ፍጻሜ ያለፉ ሁለት ሀገራትን የለየ ሲሆን ዛሬ ደግሞ ቀሪ ሁለት ሀገራት ይለያሉ። ምሽት 1 ሰዓት ላይ አልጄሪያ ከናይጄሪያ ግማሽ ፍጻሜውን ለመቀላቀል የሚያደርጉት ጨዋታ ይጠበቃል። ሁለቱም ሀገራት የምድባቸውን ሁለት ጨዋታዎች ያሸነፉ ሀገራት ናቸው። ናይጄሪያ በጥሎ ማለፉ ሞዛምቢክን 4-0 ያሸነፈች ሲሆን ከ2013 የስቴቨን ኬቪ ስብስብ በኋላ ይህ ትውልድ የአፍሪካ ዋንጫን ወደ አቡጃ ለመመለስ ትልቅ ኃላፊነት ተጥሎበታል። አልጄሪያ በውድድሩ ጠንካራ አቋም እያሳዩ ካሉ ሀገራት መካከል አንዷ ስትሆን ዲሞክራቲክ ኮንጎን ያሸነፈችበት የጥሎ ማለፍ ጨዋታ ለዚህ ተጠቃሽ ነው። የሁለቱ ብሔራዊ ቡድኖች አሸናፊ ከሞሮኮ ጋር በግማሽ ፍጻሜ የሚጫወት ይሆናል። ሌላኛው የሩብ ፍጻሜ ጨዋታ በግብፅና በኮትዲቫር መካከል ምሽት 4 ሰዓት ላይ ይደረጋል። የውድድሩ ባለ ሪከርድ አሸናፊ ግብፅ በመድረኩ ከነገሰች 16 ዓመታት አልፏል። ዳግም ወደ ውጤት ለመመለስ ጠንካራዋን ኮትዲቫርን ትገጥማለች። የወቅቱ የአፍሪካ ዋንጫ ሻምፒዮኖቹ ኮትዲቫሮች የዘንድሮ ጉዞአቸውን የሚያስፈራ ነው። በጥሎ ማለፉ ቡርኪና ፋሶን 3-0 ያሸነፉት ዝሆኖቹም ከግብፅ ጋር ከባድ ትንቅንቅ እንደሚያደርጉም ይጠበቃል። የሁለቱ ሀገራት አሸናፊ በግማሽ ፍጻሜው ሴኔጋልን ይገጥማል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበረ። ስለ አብሮነታችሁ እናመሰግናለን። ሰላም፣ ፍቅር፣ ጤና ለሁሉም።